አምላክ ወንድ ልጅ ነው ብለው አስቀመጡ። ወልድ ማለት ወንድ ነው ስላቸው አንተ ያልከው ሙግት ማለት ነው ወንድ ልጅ ነው አሉ። ከባድ ይመቻቸው። ሀይ የሚላችሁ የለም። በቃ ይመቻቸው። ለማንኛችሁም ይሄን ለማለት ነው የፈለኩት። እኔ ግን ጃኔ እዚህ ጋር በዛ እንትን ፈልጌ ነው አንተ ታና መላክ ይሆናል አይደለ? ያው መቼም ከተዋሃደ በኋላ ነው አምላክ የሚሆነ የሚባለው እና እሺ ሌላ አምላክ ላለመምጣቱ ምን ዋስትና አለ? ሌላ አምላክ ሌላ ነገር ላለመዋሃዱ ምን ዋስትና አለ? አሁን ሰውን ተዋሃደ አይ በሰው ይበቃል ነው የሚሉት። እኔ የሚለውን ተከተለች በይሺ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله كالله بستكر بحقنا بأونت የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ከቢሩ ያ ጀማ አላሁ አክበር አላሁ አክበር። አልሐምዱሊላህ ወብሲነት። ከዚህ በኋላ ወደ ተፈጠርሽበት ተመለሰሻል። ከዚህ በኋላ የድህነትን መንገድ የነቢያትን መንገድ የተሻለ ደስ ይበልሽ። አላህ ጽናቱን እስቲቃማውን ይስጥሽ። በርቺ ይቻለሁኝ። ኢንሻአላህ ወንድሞች ቀጥሉ። አመሰግናለሁ ላችሁ። ከዚህ ትላንትም ትንሽ ሄጄበት ነበረ። ኢምራን ተመልክተህ ከሆነ ማለት ነው ቄሶች ወይም ጳጳሳት ወይም ዲያቆናት እነዚህ አካላት አሁን ጥያቄ ያለ መልስ እንፈልጋለን አይነት እንትን ውስጥ ገብተው እነሱ የት መሰላችሁ ያሉት? በቃ ኖርማሊ በቃ እያዘመሩ ነው የምታገኟቸው፣ እያዘመሩ ማለት ነው።